ፊልሙ ሲጀምር በተዘበራረቀና ባልተረጋጋ መኖሪያ ቤት ውስጥ ሲንግል ማም የሆነችው ጃናያ የተባለች ሴት ከብቸኛ ልጇ አሪያ ጋር ይኖራሉ። በተጋደመችበት ጃናያ በህልሟ ታማሚ ልጇ አሪያን አቅፋት ከሆስፒታል እየወጣች የእንቅልፍ መቀስቀሻው ደውል ሲጮህ ከመኝታዋ በመደንገጥ ትነቃለች። ከነቃችን በኋላ አሪያን በመቀስቀስ ወደ ባኞ ቤት ወስዳ ገላዋን እያጠበች የሳይንስ ፕሮጀክቷን እንዳታበላሸውና ከተበላሸ ማስተካከል እንደሚከብዳት እየተናገረች አሪያ ለእናቷ $40 ከተማሪዎች ጋር ምሳ ለመብላት እንደሚያስፈልጋትና $40ን ካልወሰደች አስተማሪዋ እንደምታሾፍባት ስለነገረቻት ጃናያ $40ን ለምሳዋ እንደምታመጣ ቃል ትገባላታለች። የትምህርት ቤት ጊዜው ስለረፈደ በጥድፊያ ከቤት እየወጡ አንድ ቤኒ የተባለ ተመጽዋች ከተከራየችበት ቤት አፓርታማ አጥር ስር ሲለምን ዛሬ ሳንቲም የለኝም እያለች እየተነጫነጨች እጁ ላይ ውስን ሳንቲም ታስቀምጣለች። ቤኒም የጃናያ ከወትሮ የተለየ ባህሪ ያስደነግጠዋል። ይህን ያየችው አከራይ የቤት ኪራዩን እንድትከፍል እየጮኸች ለጃናያ ስትናገር ጃናያ ዛሬ ደሞዝ እንደምትቀበልና አፍንጫዋ ላይ እንደምትወረውርላት እየተናገረች መኪናዋን አስነስታ ትሄዳለች። ትምህርት ቤት ሲደርሱ ጃናያ ደሞዝ ስለሚከፍሏት $40 ለምሳዋ ይዛ እንደምትመለስና አሪያ ከጓደኞቿ ጋር መሳ ለመሳ ሆና እንደምትመገብ ቃል ትገባላታለች። አሪያንም ሸኝታ ርዕሰ መምህሯን ተሰናብታ ትሄዳለች። ርዕሰ መምህሯም በጃናያ ባህሪ ግራ ትጋባለች። ጃናያ ወደምትሰራበት ሱፐርማርኬት ስትደርስ ቦታው በሰው ተጨናንቋል። አለቃዋ ሪቻርድ የሥራ ባልደረባዋ ታማ እንደቀረች እየተናገረ ጃናያ በጥድፊያ ስራ እንድትጀምር ይጮህባታል። ጃናያም ሰዎችን ማስተናገድ ስትጀምር አንደኛዋ ሴት የሰበሰበችውን ዕቃ በያዘችው ካርድ መውሰድ እንደማትችል ጃናያ ስትነግራት በመቆጣት ተሳድባ ስትሄድ ባሏ ጠርሙስ በጃናያ እግር ስር በመወርወር አስደንግጧት ይሄዳል። ይህን ያስተዋለው ሪቻርድ በጥድፊያ እንድታጸዳው ጃናያን ያዛታል። የምታጸዳበትን ዕቃ ለማምጣት በሄደችበት ጓደኛዋ ጃናያ በሚደርስባት እንግልት በማዘን አነስተኛ ገንዘብ ልትሰጣት ስትል ጃናያ የደሞዝ ቀኗ ስለሆነና ጓደኛዋ እንደሚቸግራት በማሰብ ትተዋለች። ሪቻርድ ሳይመጣ ተቻክሎ ሊሄዱ ሲሉ ጃኒያ ስልክ ይደወልላታል። ከአሪያ ትምህርት ቤት ነበር። የምሳ $40 እንዳላመጣችና አንገቷ ላይ ስለበለዘ ጃናያ እንድትመጣ ይጠሯታል። በዚህ መሃል ሪቻርድ በመድረሱ ሲጮህባት ልጇ እንደታመመችና ከሷ ውጭ ማንም እንደሌላት እየተናገረች እንዲፈቅድላት ትማጸነዋለች። ሪቻርድም ስራዋን ካልፈለገች እንድትወጣ በመናገር እያንቧረቀ ለ30 ደቂቃ ብቻ ቢፈቅድላትም ተጨማሪ ለልጇ የምሳ $40 ስለሚያስፈልጋት ክፍያዋን ሪቻርድን በመጠየቅ አሻፈረኝ ሲላት ትታው በመሄድ ከሱፐርማርኬቱ ፊት ለፊት ካለው ባንክ $40 በኤቲኤም ካርዷ ለማውጣት ስትሞክር እምቢ ይላታል። ውስጥ በመግባት የባንክ አስተዳዳሪዋ ኒኮልን $47 አካውንቷ ላይ እንደነበረና $40 ኤቲኤም አላውጣ ስላላት ኒኮልን ጃናያ የልጇ የምሳ ሰዓት ስለደረሰ ሰልፉ ረጅም ስለነበር እንድትተባበራት ብትጠይቃትም ኒኮል ሰልፍ እንድትይዝ ስትጠቁማት ሰልፉ ስለማይደርሳት ወጥታ ትሄዳለች። በጥድፊያ ትምህርት ቤት ስትደርስ መምህሯና የሕፃናት መብት ተሟጋቿ ሴት አሪያ አንገቷ ላይ እንደቆሰለችና እንደምትራብ ሰውነቷም እንደሚሸት ተናግረው ልጇን ሲወስዱ ጃናያ እየጮኸች ልጇ የሚጥል ህመም እንዳለባትና መድኃኒት ስለምትወስድ እንዳይወስዷት ብትለምንም ለሷ ስትል 2 ቦታ ስራ እንደምትሰራና አሪያ እንደማትራብ አንገቷ ላይ ያለው ቁስል ባኞ ቤት ወድቃ እንደነበር ብትነግራቸውም ልጇን ለማጣራት ይነጥቋታል። በዚህም ክፉኛ ሐዘን ደርሶባት ልቧ ተሰብሮ በዶፍ ዝናብ ስትመለስ አንድ ነጭ ፖሊስ በመንገዷ ላይ ገብቶ ለጠንጥዬ ስታው ሰጥታል። በመበሳጨት መጠጥ መኪናዋ ላይ በመወርወር የራሱን ጥፋት ጃናያ ላይ በማላከክ ህይወቷን ገሃነም እንደሚያደርገውና እንደሚገላት ተናግሮ መኪናዋን ተከትሎ ይገጫታል። በዚህም አቅጣጫዋን በመሳት ትቆማለች። መኪናዋን ለማስተካከል የግጭቱን ብልሽት ጃናያ ልትመለከት ከመኪናዋ ስትወርድ አንዲት ትራፊክ ፖሊስ ስትመጣ ጃናያ እገዛ ብትጠይቃትም ለፖሊሱ ኦሊቨር ተደርባ ጃናያን የማሽከርከሪያ ፍቃዷን ስትጠይቃት መንጃ ፍቃዷ ጊዜው ስላለፈ ዛሬ የደሞዝ ቀን እንደሆነና እንደምታሳድሰው ብትነግራትም የትራፊክ ፖሊሷ ሳም
ጆሮ ዳባ ልበስ በማለት ትቀጣታለች። መኪናዋንም ትቀማታለች። ነጩ ፖሊስ ኦሊቨር ዳግመኛ ካገኛት እንደሚገላት ቃል ገብቶ ይሄዳል። ጃናያን በእግሯ ስትመለስ በስብሳ 2 ሰዓት አርፈዳ ስለተመለሰች ሪቻርድ እሳት ለብሶ እሳት ጎርሶ በ30 ደቂቃ መመለስ ሲገባት ከ2 ሰዓት ቆይታ በኋላ ስለመጣች ከስራ ገበታዋ ያሰናብታታል። ጃናያን በማዘን ቼኳን ብትጠይቀው ሪቻርድ ስለተባረረች ደሞዟ በደብዳቤ እንደሚደርሳት ይናገራል። ጃናያም የቤት ኪራይ ልጇ ምሳ መብላት እንዳለባት ብትነግረውም ተሳድቦ ያባራታል። ወደ ቤት ስትመለስ አከራዩዋ ዕቃዋን መንገድ ላይ ስለጣለችባት የልጇ መድኃኒት ዕቃዎቿ ስለበሰበሱ በእሪታ በመጮህ ወደ ሪቻርድ ትመለሳለች። መኖሪያ ቤት እንደሌላትና ለልጇ ማረፊያ እንዳላገኘች ተናግራ ደሞዟን ብትጠይቀው ሪቻርድ በደብዳቤ ይደርስሻል በማለት ሰጣ ገባው ሳሉ ወንበዴዎች በመምጣት ሽጉጥ ሪቻርድ ላይ ደቅነው አጠቃላይ ገንዘቡን እንዲያቃብላቸው ያንቧርቁበታል። ከመለያ ልብሷ ላይ ስሟን በማንበብ ጃናያን ተጣርተው ገንዘቡን በያዘችው ሻንጣ እንድትሰበስብ ቢያዟትም ጃናያ የልጇ መድኃኒት የሳይንስ ፕሮጀክት ቦርሳ ውስጥ ስላለ እምቢ በማለት ሲታገሉ በለስ ቀንቷት ሽጉጡን ቀማችው። በድንጋጤም ተኮሰችበት። ይህን ያየው ሌላኛው ሌባ በመራድ ይሸሻል። ሪቻርድም ወንበዴዎች የጃናያን ስም ሲጠሩ ስለሰማ የጃናያ ዕቅድ እንደሆነ በማሰብ ለፖሊሶች ደውሎ ሲጠቁምባት እሱንም አፈር ከደሜ ቀላቅላው $500 የደሞዟን ቼክ ይዛ ትሄዳለች። ባንክ ስትደርስም ጃናያ ጥበቃው ሰዓት ስለደረሰ እየዘጋ ስለነበር አላስገባ ይላታል። ጥቂት ተገልጋዮች ስለነበሩ ቀደም ብላ መታ ስለተመለሰች ኒኮል ትፈቅድላትና ትገባለች። ይህ በእንዲህ እንዳለ መርማሪ ፖሊሶች ግራይምስና ሬይመንድ የአደጋ ቦታው በመድረስ ምን እንደተፈጠረ እያጣሩ የደህንነት መቆጣጠሪያ ካሜራው ጃናያ የፈጸመችውን ነፍስ አጥፍቶ መሸሽ ይመለከታሉ። ስለ ጃናያም ለማጣራት ሲሞክሩ የሥራ ባልደረባዋን ሲጠይቁ እሷ እንዲህ አይነት ነገር እንደማትፈጽምና ጥሩ ሰው እንደነበረች ግን ከባድ ችግር ላይ እንደሆነች ለመርማሪዎች ተናገረች። ትዕይንቱ ሲቀየር ጃናያ ቼኳን ወደ ጥሬ ገንዘብ ለመቀየር ቴሳ ለተባለች ሰራተኛ ትሰጣለች። ቴሳ መታወቂያ ስትጠይቃት ጃናያ ነጯ ፖሊሳ መታወቂያ ስለቀማቻት ቴሳን ደንበኛ እንደሆነች ተናግራ እንድትረዳት ብትጠይቅም ሕጉ እንደማይፈቅድ በመናገር ስትከለክላት ጃናያ ተቆጥታ ሽጉጥ በማውጣት $500 ብቻ እንድትሰጣት ታዛታለች። ቴሳም የአደጋ ጊዜ አላርሙን ስለነካች ከአመራሮች የስልክ ጥሪ ለኒኮል ይደርሳታል። ወንጀል እየደረሰ እንደሆን ሲጠይቋት ኒኮል ደንበኛቸው ሽጉጥ ታጥቃ እንደመጣችና በስህተት ቦምብ እንደያዘች አጋና ተናገረች። የያዘችው ቦምብ ሳይሆን የልጇን የሳይንስ ፕሮጀክት ነበር። ሬይመንድና ግራይምስ ቤቷ በመሄድ አከራያና ቤኒን አግኝተው ስለ ጃናያ ሲጠይቋቸው ቤኒ ጥሩ ሴት እንደሆነችና ስለ መድኃኒቱ ሲጠይቁ ልጇ ታማሚ እንደሆነች ለመርማሪዎች ይናገራል። በዚህም ቅጽበት የባንክ ዝርፊያ እየተከናወነ እንደሆነ በጃናያ የስልክ ጥሪ ይደርሳቸዋል። መርማሪዎችን በጥድፊያ ይሄዳሉ። ባንክ ላይም ጃናያ ዘራፊ ስለመሰለች ቴሳ አጠቃላይ ገንዘብ አውጥታ ስትሰጣ እሷ የቼኩን ካሽ ብቻ እንደምትፈልግ ብትነግራትም አልሰማቻትም። ኒኮልም ለጥበቃው ትዕዛዝ እንዲቀበል ስልክ እየሰጠችው እየተዘረፉ ስለሆነ ደንበኞችን በቀስታ ከባንኩ እንዲያወጣ ታዘዋል። ተገልጋዮቹ ኒኮል እንዲወጡ ስትነግራቸው ረጅም ሰዓት ስለጠበቁ አንወጣም በማለት ይከራከራሉ። ጃናያ ኒኮልን ለእርዳታ በመጥራት ቼኳ ላይ ያለውን ገንዘብ እንዲሰጧት ስትጠይቃቸው በባንኩ ያለውን ሁሉ ገንዘብ ለምን እንደሚሰጡኝ አልገባኝም በማለት ለኒኮል ትናገራታለች። ኒኮልም እሷ የምትፈልገው የቼኩን ብቻ እንዲቀይሩላት እየተናገረች ባንክ ቤቱ በፖሊሶች ይከበባል። ከዚያም ሁለቱ መርማሪዎች ለዋና አለቃቸው ዊልሰን የተለያየ ሐሳብ ሲናገሩ ሬይመንድ ጃናያ ተበዳይ እንደሆነች ስታስብ ግራይምስ ገዳይና ቀጣፊ እንደሆነች ካየው መረጃ በመነሳት ይናገራል። አንደኛው የባንክ ደንበኛ የጃናያን ሽጉጥ ለማስጣል ሲታገል ሽጉጡ ሚላጩን በመሳባቸው ባርቆ ድምፅ ያወጣል። በዚህም ጊዜ በመደናገጥ ጠባቂውና ደንበኛው ያመልጣሉ። ለፖሊሶችም የተፈጠረውን ክስተት ሰው እንዳልተጎዳና ሽጉጡ እንደባረቀ ተናገሩ።
የባንኩ ሰራተኞችም እያለቀሱ ተደበቁ። ጃናያ የልጇን ምሳ መሸፈኛ $40 እንደምትፈልግ እየተናገረች ትጮኻለች። በቴሌቪዥን መስኮት አንዲት ጋዜጠኛ ስለ ጃናያ አለቃዋን ስለመግደሏና ባንክ እየዘረፈች እንዳለች ተፈላጊ እንደሆነች ስትዘግብ ጃናያ ምንም አልገባ ይላታል። ትደናገጣለች። በዚሁም ቅጽበት ስልክ ይደወላል። ስልኩንም ኒኮል አንስታ ለጃናያ ስትሰጣት በቀጭኑ መስመር የዋና አዛዡ ዊልሰንን ድምፅ ሰምታ ፖሊስ እንደሆነ ሲነግራ ስልኩ ትዘጋለች። ተደራዳሪውም በልዩ መኪና ይደርሳል። ሬይመንድ ለዋናው መርማሪ ተጠርጣሪዋ ሴት ስለሆነች መግባባት እንደማይከብዳ በማስረዳት ታሳምነዋለች። ዳግመኛ ስልኩ ሲንጫረር ኒኮል በማንሳት ጃናያ ልታናግራቸው እንደማትፈልግ ታሳውቃቸዋለች። ሬይመንድም ስልኩን ስፒከር ላይ እንድታደርገው ታሳውቃታለች። ዲቴክቲቭ ሬይመንድ ራሷን በማስተዋወቅ ምን እንደተፈጠረ ጃናያን ትጠይቃታለች። ጃናያ የራሷን ገንዘብ ብቻ እንደፈለገችና ጥይቱም እንደባረቀ በመናገር ምንም ወንጀል መፍጠር እንደማትፈልግ እየተናገረች በላዩ ትጮኻለች። እናም ሬይመንድ ድንገተኛ አለመግባባትና አደጋ እንደሆነ እየተናገረች ሽጉጡን አስቀምጣ ወጥታ እንዲያወሩ ስትጠይቃት ጃናያም ለልጇ የምሳ ገንዘብ እንዲሰጧትና ካልሰጡ ልጇ ላይ እንደሚቀልዱባት በሐዘን እያለቀስ ነገረች። ማንም ሊረዳት እንደማይችል እንደማይረዳትም ራሷን በማጠንከር ራሷ ብቻ እንዳለች አስራችሁኝ ልትገሉኝ እንደምትፈልጉ ስለማው ልጄ ማንም ስለሌለ ተዋሹኛላችሁ በማለት አስረግጣ ተናገረች። ስልኩም ይቋረጣል። ተደራዳሪዎችም ሬይመንድን ድርድሩን እንድትቀጥል ይስማማሉ። ኒኮልም የቼኩን ገንዘብ እየራድ ለጃናያ ትሰጣለች። ጃናያም በቴሌቪዥን መስኮት ነጩ ፖሊስ ኦሊቨርን አይታ እንደማይለቃትና ካፈር ሊደባልቃት እንደሚፈልግ በማወቁ $40 ቀነሳ። ለልጇ ምሳ ኒኮል እንድታደርግ ትሰጣታለች። ጃናያም በቴሌቪዥን ስክሪን ፖሊሶች ታጥቀው ሊገቡ እንደሆነ በማየቷ የባንኩን ሰራተኞች በማዘዝ መጋረጃውን ታዘጋለች። በመኪና ውስጥ ያሉ ፖሊሶች የደህንነት ካሜራውን ይጠልፋሉ። ቀጥታም ትዕይንቱን ይከታተላሉ። በሻንጣውም የያዘችው ቦምብ ያሰጋቸዋል። በባንኩም ውስጥ አንደኛዋ ሰራተኛ የእጅ ስልኳን ካሜራ በማብራት በስውር በማስቀመጥ ክስተቱን በቀጥታ ለማህበረሰቡ ታሰራጫለች። አንደኛዋ ታጋች መቆም እንደደከማት ስትናገር ጃናያ ኒኮልን ማረፊያ እንድታመጣላት ታዛታለች። ሌሎች ታጋቾችም እንድትለቃቸው ተናግረው ይሄዳሉ። በሩን ኒኮል እንድትቆልፈው ታዛታለች። በዚህ እኩሌታ የጃናያ ቦርሳ ውስጥ የልጇ አሪያ የሳይንስ ፕሮጀክት ድንገተኛ ብልጭታ ስላመጣ ፖሊሶችና ታጋቾች ቦምብ ስለመሰላቸው ዶግ አመድ ሆንም ብለው በማሰብ ሲሸበሩ ጃናያ መልሳ ታጠፋዋለች። ሁሉም ሰዎች ዳግመኛ ይረጋጋሉ። ጃናያ ማሰብ አለብኝ በማለት ወደ ሌላኛው ክፍል ታቀናለች። ቴሳና ጓደኛዋ ለማምለጥ ሲያስቡ ኒኮል እንዲረጋጉና ጃናያ ቦምብ ስለያዘች ከሷ ሐሳብ እንዳይወጡ ታሳውቃለች። ጃናያም ለሁሉም ሰዎች ወንበር ይዛ በመመለስ ቀኑን ሙሉ መቆም ምን እንደሚመስል እንደምታውቅ በማሳወቅ ታሳርፋቸዋለች። በደህንነት ካሜራ የምትመለከተው ሬይመንድ በጃናያ መልካምነት በመገረም ነፃ እንደሆነችና ወንጀለኛ እንዲህ እንደማያደርግ ለዊልሰን ትገልጻለች። አንድ ፖሊስ በመምጣት ባንክ ውስጥ መግቢያ ቀዳዳዎችን እንዳገኙና አሁን መግባት እንዳለባቸው ሙሉ ትጥቅ እንዳዘጋጁም ያሳውቃል። ዋና አለቃቸው ዊልሰን እውነተኛ ቦምብ ከሆነ ከፍተኛ አደጋ ስለሚፈጠር ሲሰጋ አንደኛው መርማሪ ኤፍቢአይ እንዲመጡ ሲናገር ሬይመንድ ንግግሩን ቀበል በማድረግ ኤፍቢአይ ከገቡ ታጋቾችን ለማትረፍ ጃናያ ላይ እንደሚተኩሱባትና ጃናያ ገዳይ እንዳልሆነች ለሰዎች ያደረገችውን ቅንነት በመናገር ዳግመኛ ስልክ መደወል እንዳለባትና ትንሽ ጊዜ እንዲሰጧት ታሳውቃለች። ለተወሰነ ጊዜ ፍቃድ ይሰጧታል። ስልክ ይደወላል። ጃናያ ጥቅም የሌለው የስልክ ጥሪ አንገሽግሿታል። እናም ልትዘጋው ትፈልጋለች። ኒኮል እንድታነሳውና ልጇ ጋር ሊያደርሳት የሚችል ፍንጭ ሊፈጠር እንደሚችል ስታስረዳት ጃናያ ልጇ ጋር ለመድረስ የማትፈነቅለው ችግር የለምና ስልኩን አነሳች። የተፈጠረውን ዝርዝር አንድ በአንድ እያስረዳች በቀጥታ ስርጭት ከፍተኛ እይታ በማግኘቱ ብዛት ያለው ሕዝብ ጋር ይደርሳል። ጃናያም የመኖሪያ ቤት ኪራዩን ለመክፈል የልጇን የመድኃኒት ወጪ ለመሸፈን አሁን ከዚህ ባንክ የማትወጣው ኦሊቨር የተባለው ነጭ ፖሊስ ዳግመኛ ካገኛት እንደሚገላት ቃል እንደገባላትና
ነጯ ትራፊክ ሳም ልጇን ሆስፒታል የምታመላልስበትን መኪና ቀምታ ከስራ ገበታዋ እንዳስባረረቻትና ሕይወቷን በአንድ ቀን ውስጥ ገሃነም እንዳደረጉ ተናዘዘች። ይህን የተመለከቱ ሰፊው ማህበረሰብ፣ የባንኩ ሰራተኞች፣ አከራዩዋ፣ ሁሉም ሰው በሐዘን ይዋጣል። ሬይመንድም በሕፃንነቷ እንዲህ አይነት ሕይወት እንዳሳለፈችና እንደምትረዳት እያነባች ለጃናያ ተናገረች። አድካሚ ጊዜ ስላሳለፉ ከባንክ ወጥታ እንድትመጣና እንደምትረዳት ቃል ትገባላታለች። ጃናያም ዳግመኛ ተቆጥታ በመንገዷ ላይ የገጫትን ፖሊስ ኦሊቨርን ከአካባቢው ካላራቁት እንደማትወጣ በመናገር ስልኩን ደረገመች። ዋና መርማሪ ዊልሰን ቀጥታ ስርጭት ላይ መሆናቸው ስለገባው ትዕይንቱ እንዲቋረጥ ያሳውቃል። ትዕይንቱ ሲቀየር ጃናያ በደህንነት ካሜራ እይታ ውስጥ እንደሆነች ስለተረዳች ኒኮልን እገዛ በመጠየቅ የካሜራው መቆጣጠሪያ ክፍል በመሄድ ገመዶችን በመንቀል አቋርጣ ከፖሊሶች እይታ ትሰወራለች። ይህንንም አጋጣሚ ተጠቅማ ቴሳ ለማምለጥ ስትሞክር በሩ ቁልፍ ይሆንባታል። ውጭ ላይ መርማሪዎች ጃናያን የገጨውን ፖሊስ እየፈለጉት ነው። ህዝቡም በነቂስ ሰልፍ በመውጣት ጃናያን እንዲለቋትና ነፃ እንድትወጣ ተሰብስበው እየጮሁ ይገኛል። ሁሉም ታጋቾች ለጃናያ ሲያዝኑላት፣ ቴሳ ስትበሳጭ ትልቋ ሴት ትቆጣታለች። ኒኮልም ጃናያ እንደበረዳት በማስተዋል ወደ ቢሮ ይዛት በመሄድ ጃኬት ታለብሳታለች። በዚሁም ቅጽበት ጠረጴዛው ላይ ያለውን የኒኮል ቤተሰብ ፎቶግራፍ ታነሳለች። ጥሩ እናት እንደሆነች እየተናገረች ስለ ልጆቿ ትጠይቃለች። ኒኮልም ስለ ልጆቿ እየተናገረች ጃናያን ልታስማማ ብትሞክርም እንድትለቃቸው እጇን እንድትሰጥ ብትጎተጎታትም ጃናያ ፖሊሶችን ትፈራለች። በቀኑ መጨረሻ ኤፍቢአይ ይደርሳል። ጃናያም ከውጭ የሚሰማው ጫጫታ ስላሳሰባት ኒኮልን እንድታጣራ ትጠይቃታለች። ኒኮልም ህዝቡ ጃናያን ነፃ አውጡልን እያሉ እንደሆነና በቴሌቪዥን ቀጥታ ስርጭት ህዝቡ መፈክር በመያዝ ለጃናያ ሲታገሉ አየች። አንዲት ጋዜጠኛም ከሰልፈኞች መሃል በመገኘት ትጠይቃለች። ቤኒም በቦታው ተገኝቶ ጃናያን እንደሚያውቃትና ቀጣፊ እንዳልሆነች ተናግሮ ከጎኗ እንደሆነ ያሳውቃል። ዘገባውም ይጠቃለላል። ዋናው አለቃ ዊልሰን ለኤፍቢአይ ጃናያ እጇ እንደምትሰጥ ቢናገረውም ኤፍቢአዩ ጊዜያቸው እንዳበቃ በመናገር ቦታውን ይረከባሉ። ትዕይንቱ ሲቀየር ቴሳና የባንክ ሰራተኞች ያለ አየር ማቀዝቀዣ ቤቱ መሞቁን እያማረሩ ጃናያ በመረጋጋት የመኖሪያ ቤቷ ሙቀት እንዲህ እንደሆነ በመናገር አየር ማቀዝቀዣ እንደሌላት ትናገራለች። አሮጊቷ ሴት ታበረታታለች። ጃናያም ሆስፒታል ስትገባ በውስጧ የሆነ ነገር ልክ እንዳልሆነ ቢታወቃትም ያለ ጊዜዋ የተወለደች ልጇ አሪያን ሐኪሞች ኢንሹራንስ ስለሌላት በአግባቡ እንዳልተንከባከቧትና ደሃ ስለሆነች ማንም ሊረዳት እንደማይፈልግ ታሳውቃቸዋለች። ጃናያ ለተፈጠረው ሁሉ ይቅርታ እየጠየቀች ኒኮል ጃናያ ከታሰረች ልጇን እስክትፈታ እንደምታሳድግ ቃል ትገባለች። አሮጊቷ ሴት የስኳር ህመምተኛ ስለሆነች ህመም ስለተሰማት ጃናያ ኒኮል አግዛት እንድታወጣ ትፈቅዳለች። ኒኮልም ጃናያን ስላመነቻት ልትረዳ ስትመለስ መርማሪዋ ሬይመንድ ግራ ትጋባለች። ታሪኩም ሲቀጥል ስልክ ሲደወል በማንሳት አሮጊቷ ሴት የስኳር ህመምተኛ እንደሆነችና እንዲረዷት ሬይመንድ እንደሆነች በማሰብ ስትነግራቸው ኤፍቢአይ እንደሆኑና ምርመራው እንደተረከቡ እጇ እንድትሰጥ ሲናገሯት ጃናያ ዳግመኛ ተቆጥታ ኦሊቨርን ከዚህ እስካላራቁት እጇን እንደማትሰጥ በመናገር ስልኩን ለኒኮል እንደሰጠቻት በዚሁ ጊዜ የሳይንስ ፕሮጀክቱ ብልጭታ እያሳየ ሲጮህ ቦምብ ስለመሰላቸው ታጋቾች ዳግመኛ ይሸበራሉ። በዚሁ ቅጽበት ኒኮል ስልኩን ታቋርጣለች። ጃናያም ድምፁን ዳግመኛ ታጠፋዋለች። ኒኮል እና የባንክ ሰራተኞች ድንጋጤ የተመለከተችው ጃናያ የልጇ አሪያ የሳይንስ ፕሮጀክት እንደሆነ ትነግራቸዋለች። ቦምብ እንዳልሆነ በማወቃቸው ታጋቾች እፎይታ ይሰማቸዋል። ጃናያም ኤፍቢአይ፣ ፖሊሶች፣ የባንክ ሰራተኞች ለምን ሲፈሯት እንደነበር ትረዳለች። ቴሳም መታጠቢያ ቤት ልሂድ በማለት ለኤፍቢአይ በመስኮት መልእክት ትሰንዳለች። ቦምቡ እውነተኛ አይደለም፣ ያላት አንድ ሽጉጥ ብቻ ነው በማለት መልእክት
ታስቀምጣለች። ትዕይንቱ ሲመለስ ጃናያ ኒኮልን አለመግባባቱን ለፖሊሶች ደውለው የልጇ የሳይንስ ፕሮጀክት እንደሆነ እንድታስረዳ ጃናያ ኒኮልን ትጠይቃታለች። ነገር ግን ኒኮል ፈንጁ ፖሊሶች እንዳይገቡ ብቸኛው መከላከያ እንደሆነ ለጃናያ በማሰብ እምቢ ትላለች። ኒኮልም እጇን እንድትሰጥ ጃናያን ታግባባታለች። ጃናያን ፖሊሱ ኦሊቨር ለቆ እንዲሄድ ኒኮልን ቃል ታስገባታለች። በተመሳሳይ ሰዓት ውጭ ላይ ዲቴክቲቭ ሬይመንድ ከሰዓታት ምርመራ በኋላ የጃናያን መኪና የነጠቀችውን ሳምን በማግኘቷ ግብረ አበሯ ማን እንደነበር በማስፈራራት ትጠይቃታለች። ሳምን መረጃውን መናገር ባትፈልግም ሬይመንድ ስለተጫነቻት ኦሊቨር እንደሆነ ተናገረች። ሬይመንድ ተበሳጭታ በመሄድ ኦሊቨርን በቡጢ ነረተችው። እንዳበቃለት ተናግራ ዋና መርማሪው ዊልሰን ይዞት ይሄዳል። ወደ መኪናው ሲደርሱ ስልኩ ይጠራል። ኤፍቢአይ ምላሽ ለመስጠት ዝግጁ አይደለም። ይህ ያሰለቻት ሬይመንድ ሕጉን በመጣስ ስልኩን አነሳች። ያንን የሰይጣን ቁራጭ ኦሊቨርን እንዳገኙት ለጃናያ ትናገራታለች። ነገር ግን ጃናያ ማረጋገጫ ፎቶግራፍ ትፈልጋለች። ሲልኩላት ሁሉንም ታጋች እንደምትለቅና ያለ ሽጉጥና ቦርሳ ወደ ውጭ እንደምትወጣ ተናገረች። ኤፍቢአይ በዚህ ፈቃደኛ አይሆንም። ቀድሞ ታጋቾች ካልተለቀቁ እንደሚገቡ ተናገሩ። ይህ ነገር ያሰለቻት ሬይመንድ ወደ ቫንኩቨር በመሮጥ ለኒኮል የኦሊቨርን ፎቶግራፍ የያዘ ስልክ ትሰጣታለች። ኦሊቨር እንደሆነ ጃናያ በማረጋገጥ እፎይታ ይሰማታል። በዚህም አጠቃላይ ታጋቾችን ትለቃለች። ነገር ግን ኒኮል ልታግዛት ከጎኗ ልትቆም ትቀራለች። ጃናያንም ከልጇ አሪያ ጋር በመሆን መታረሚያ ቤት እንደምትጎበኛት ኒኮል ትናገራታለች። በዚህም ጊዜ ጃናያ ከእናቷ የስልክ ጥሪ ይደርሳታል። ኤፍቢአይ ከሷ ጋር እንዳሉና ምን እያደረገች እንደሆነ ስትጠይቃት ጃናያ እየጮኸች ስለተፈጠረው ነገር ሁሉ ለእናቷ ታስረዳለች። እናቷም የጃናያ ልጅ እንደሞተች ለማስረዳት ንግግሯን ታቋርጣለች። ባለፈው ምሽት ህመሟ እንደተነሳና ሆስፒታል ይዟት ሄደው እንዳልተረፈች ታረዳታለች። ጃናያ የልጇን ሞት ላለመቀበል ጭንቅላቷ ላይ የፈጠረችው ምናብና ቅዠት እንደነበረና ከሆስፒታል አሪያን አቅፋት ስትወጣ፣ ባኞ ቤት ስታጥባት፣ ትምህርት ቤት ስትወስዳት፣ ስትሰናበታት ይህ ሁሉ የአይምሮዋ ቅዠት ነበር። ለኒኮል ፖሊሶች የአሪያን ሞት ቀደም ብለው ስለነገሯት ጃናያ እውነታውን እንድትቀበል እየመከረቻት፣ ኤፍቢአይ በባንኩ በሮችና ጣራው ሰብረው በመግባት ጃናያ እጇ እንድትሰጥ ቢጠየቋትም ሽጉጥ ይዛ እምቢ ስላለቻቸው ኤፍቢአይ በተኩስ ሩምታ ይገድሏታል። ይህም የጃናያ ቅዠት ነበር። ሆኖም ኒኮል እውነታውን እንድትቀበል ትረዳታለች። በኒኮል እገዛ እጃቸውን ለመስጠት ከባንኩ ይወጣሉ። ጃናያም ኒኮል አብራት ስለሆነች ታመሰግናታለች። ዲቴክቲቭ ሬይመንድ በተረጋጋ መንፈስ በአዘኔታ ጃናያን በካቴና አስራት በፖሊስ መኪና ስትሸኝ፣ ህዝቡም ለጃናያ ያለውን ድጋፍ እያሳየ ፊልሙ ይጠቃለላል። እስከ ቀጣይ ቸር ያቆየን።